إثيوبيا تطلب وساطة تركيا في ملف وصول أديس أبابا إلى البحر. مازازو لإثيوبيا متعرفون እንግዲህ እንደሚታወቀው የሁለቱ ሀገር ጦርነት ከተጀመረ በኋላ አረ ጋይስ ምንድነው የምሰማው ነገር እውነት ነው? ዶክተር አብይ ለእስራኤልና ለአሜሪካ ከባድ የሆነ ማስጠንቀቂያ ላከ። ጥንቃቄ አድርጉ፣ እጅግ አስቸኳይ ነው። ይህንን ቪዲዮ ሼር እያደረጋችሁ ላልሰሙት አድርሷቸው። ኩዌትን የምትነኩ ከሆነ የራሴን የጦር እርምጃ ልወስድ ስለምችል በቶሎ እንድታቆሙ ብሎ ማስጠንቀቂያ ሰጠ። አሁን እንደምታዩት እንግዲህ ሰላማዊ ሰልፉ ለመጀመር በርካታ ሰዎች እየመጡ ነው። የክርስቲያኖች ሞት ከውሻ ያነሰ ሞት ነው። የክርስቲያኖች ሞት ከውሻ ያነሰ እግዚአብሔርን የወረደ የዛሬ ሳምንት ውሾች ሲገደሉ ሰው ላይ የወጣ እዚህ ጋር እንዴት ውሻ ይሞታል? ውሻው አዛዝኗችሁ። ጠቅላይ ሚኒስቴሩ ያልሰሙት ነገር አለ። እባካችሁን ይሄንን ሜሴጅ እኔ ከዚህ በፊት ጠይቄ አላቅም። እንደዚህ ነገር ግን ፕሊዝ ሼር ኮፒ ሊንክ ምናምን ነው የሚባለው እንዳለ ነገር አርጉት። እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባው ወይዘሮ አዳነች አቤቤ እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ሲሉ የሰሜን ኮሪያው መሪ ኪም ጆንግ ኡን ተናገሩ። በተጨማሪ ሰዓት የወጣ ሰበር መረጃ አለ። ይህም ሰበር መረጃ እንግዲህ ሚሳኤሉ የኢራን ሚሳኤል ምስራቅ አፍሪካ ደርሷል። በምስራቅ አፍሪካ የምትገኘው እንግዲህ ጅቡቲ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔቆፋን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ትላችሁ ውዶቻችን። ዛሬም በድጋሚ ሰበር በሆኑ በወቅታዊ ጉዳዮች ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው የመጀመሪያው የአርሲ ኦርቶዶክሳውያን ጉዳይ ይሆናል። እንግዲህ የአርሲ ኦርቶዶክሳውያን ጉዳይ እስካሁን ድረስ መፍትሄ አላገኘውም። ከቀያቸው እየተሰደዱ እንደሆነና እንዲሁም ደግሞ ሰላማዊ ሰልፍ ለማድረግ እንቅስቃሴ እያደረጉ እንደሆነ የወጣ ለመረጃ አለ፣ አስደምጣችኋለሁ። ወደ ኦርቶዶክሳውያን እንግዲህ በጣም እጅግ የሚያሳዝን የከፋ ጊዜ ላይ ደረስነው። አንድም ሰው ዞር ብሎ ሊያቸው ፈቃደኛ አልሆነም። እግዚአብሔር ፍርዱን ይስጥ ነው የሚባለው። ምን ይባላል ታዲያ? በተጨማሪ ወጣት ሆይ ተዘጋጀ የሚል ጥሪ እንግዲህ ክብርት ከንቲባዋ አስተላልፈዋል። በጣም እጅግ የሚገርም ነገር ነው። ይህ የሆነ ያለው እንግዲህ ጦርነት ነው እና ይህም መረጃ በጣም አነጋጋሪ ሆኖ አስደምጣችኋለሁ። በተጨማሪ የጠቅላይ ያወጡት መግለጫ ነው። ይህም ሰሞኑን በጣም እጅግ አነጋጋሪ የሆነ ነው ያለው። ያወጡት መግለጫ እንግዲህ በእስራኤልና በኢራን በኩል በጣም ብዙዎችን ያነጋገር ያለ ጉዳይ ስለሆነ በዚህ ጉዳይ ንጋንድ መግለጫ አውጥቶ ነበርና እንደው ይህ ጉዳይ ለኢትዮጵያ መዘዝ ሆኗል እየተባለ ነው የሚገኘው። እንግዲህ ለኢትዮጵያ መዘዝ ተርፏል እየተባለ ነው ያለውና ትናንት እንግዲህ ጅቡቲ ላይ ኢራን ሚሳኤል ጥላለች እየተባለ እየተወራ ነው ያለው እና በዚህ ከቀጠለ ጋይስ በጣም እጅግ ከባድ ነገር ነው የሚፈጠረው። ብቻ ሁላችሁም ጸሎት አድርጉ። ሰላም ለዓለም ህዝቦች፣ ሰላም ለኢትዮጵያ ማለት ወዳለው እየወጡ ያለው መረጃዎችን አስደምጣችኋለሁ። በቅድሚያ እስቲ ከዚህ ቪዲዮ እንጀምር። መረጃውን በደንብ አድርጋችሁ ጉልበት ሰጡት፣ ላይክ አድርጉት። ቻናሉን አዲስ ከሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ እንደሆነ ጋብዛችኋለሁ። እስቲ ከዚህ ቪዲዮ እንጀምር። ይህ ሜሴጅ አድርሱ ባካችሁ። ጠቅላይ ሚኒስቴሩ ያልሰሙት ነገር አለ። እባካችሁን ይሄንን ሜሴጅ እኔ ከዚህ በፊት ጠይቄ አላቅም። እንደዚህ ነገር ግን ፕሊዝ ሼር ኮፒ ሊንክ ምናምን ነው የሚባለው እንዳለ ነገር አርጉት፣ የምታደርጉትን ነገር እና ይሄ ሜሴጅ ባለቤታቸውም አዙሪያቸው ያሉትን የካቢኔ አባሎች ሌላውም አሰስገሱሱም ካድሬ ከሰማ ካደረሳቸው ያድርስላቸው። ትላንትና 21 ሰዎች በአሰቃቂ ሁኔታ ምስራቅ አርሲ ውስጥ ተገለዋል። 8 ሰዎች የት እንዳሉ አይታወቅም፣ ኪድናፕ ተደርገዋል። ይህ ሁሉ ነገር ሲሆን ጠቅላይ ሚኒስቴሩ አያውቁም፣ አልሰሙም። ለምን እንደዚህ እንዳልኩ ነግራቸዋለሁ። ጠቅላይ ሚኒስቴሩ ፔጅ ላይ አሁን ገብቼ ሳይ የአዘርባይጃን ትሪፓቸው፣ ከዛ ቀጥሎ ደግሞ የሆነ የኢፍጠር ፕሮግራም ላይ ግብዣ ላይ ነው የተገኙት። በእኛ ባህል ሀዘን ሲኖር ሰው ድግስ አይደለም ሰርግ ራሱ እንትን ሊባል ይችላል፣ ሊተላለፍ ይችላል ቀኑ። እሳቸው እዛ ቁጭ ብለው አፍጤር ሲያደርጉ ምናምን ያዩ ሰዎች ምን ሊሉ ይችላሉ? አረ ይሄ ነገር መንግስት ይሆናል ኦርኬስትሬት ያደረገው። እንዴት እዛ ጋር ኦርቶዶክሶች ተገለው እዚህ ጋር የሙስሊሞች አፍጠር ላይ እንዴት እዚህ ተገኝቶ እሱ ይበላል ይጠጣል አፈር አባቱ ይብላ የሚሉ ሰዎች ሊኖሩ፣ እነዚህ ተቃዋሚዎች እንደዛ ሊሉ ይችላሉ። ሁለተኛ እኔ እኚህ ጠቅላይ ሚኒስቴር ከምኒልክ ቀጥሎ የዋሁ መሪ ናቸው ብዬ ከዚህ በፊት አውርቻ አውቃለሁ። ለምን እንደዚህ እንዳልኩ ነግራችኋለሁ። ግን ለምን እንደሆነ ታውቃላችሁ? ድሮ የመጡ ጊዜ ትዝ ይላችኋል። እኚህ ሰው እንኳን ለሰው አይደለም ለቦሌ ዛፎች የሚራሩ እያልኩኝ ቦሌ በቦጤ ውሃ ሲያጠጡ ራሳቸው እየነዱ ገብታችኋል። the same thing እንትና ማን ነው እምዬ ምኒልክ በ1988 ዓመተ ምህረት ለሙሴ ሽፍኔ የጻፉትን ደብዳቤ ጫፉን ላንብብላችሁ ምን እንዳሉ። ለምን ሁለቱ በጣም ደግ መሪዎች ናቸው እንዳልኩኝ ታውቃላችሁ። በጥጋባቸው አድዋ ላይ ተዋግተው ድል ሆኑ።
እኔ ግን በድንቁርናቸው ብዛት የእነዚያን ሁሉ ክርስቲያን ደም በከንቱ መፍሰሱን እያየሁ ድል አረኳቸው ብዬ ደስ አይለኝም። ይሲ ይውላችሁ እንደዛ ቀጥቅጣው የዛ ሁሉ ሰው ደም አፍስሰው እንኳን ምኒልክ አሸንፏቸው እንኳን ይጸጸታሉ የዛ ሁሉ ክርስቲያን ደም መፍሰሱ። ታዲያ እኛ እዚህ ቁጭ ብለን ያ ሁሉ ኦርቶዶክስ እዛ ሲታረድ ሀዘን እያለ እዚህ ጋር ሌላ ነገር ማድረግ ምን ያስፈላል? ጥያቄ አያስነሳም ወይ? ለምን የረመዳን ጾም ሲገባ የአብይ ጾም በዛው ሳምንት ነው የገባው። በአረብኛ የጻፉት መልካም ምኞት መልካም ረመዳን ይሁንላችሁ ብለው ባስተላለፉት መልእክት ላይ በአማርኛ የተጻፈ መልካም የአብይ ጾም የሚል ነገር አላየንም። ይሄንን ሰው ሲያገጣጥመው ሌላ ነገር ሊያስብ ይችላል ብዬ ነው ክቡር ጠቅላይ ሚኒስትር። ኦልራይት እንደገና ደግሞ ሰው ይሁሉ ሰው ሲገደል እርሶ ይሄንን የሀዘን መግለጫ እንደ ትልቅ ነገር አይተው ካላወጡት ሌሎችስ ሀገሮች እንዴት ነው? አሁን ለምሳሌ እዚህ ካናዳ ውስጥ እንደዚህ አይነት እንትን ቅርብ ጊዜ ነበረ የሆነ ማስ ሹቲንግ ነገር ነበረ ወደዚህ ወደ ቢሲ አካባቢና በቃ የሀዘን መግለጫ ያላከ መንግስት የለም። የኛውም ጠቅላይ ሚኒስትር ካርኒም ትሪፖቹን ሰርዞ ብዙ ትሪፖቹን ሰርዞ ሀዘኑ ወደ ተፈጠረበት ቦታ ተቃዋሚ ፓርቲዎቹን በአንድ ላይ ይዞ ሄዶ እዛ ሀዘን ላይ ቁጭ ብለው አጽናንተው ምናምን የተመለሱት። ኦኬ ይሄ በቃ ዲስተንሲ ነው፣ ሌላ ነገር አይደለም። ከአንድ ሊደር የሚጠበቅ ዲስተንሲ ነው እንጂ ባላየ ባልሰማ የሁሉ ሰው ሞቶ እነዚህ ሰዎች እሺ ታዲያ እሺ የውጭም ሰዎች የሀዘን መግለጫ የሚልኩት እኛ ስንት ኢትዮጵያዊ ሲሞት ነው? ስንቶቻችን እንለቅ? መጀመሪያ አይ ወንድሜ የሚሰማ ካለ አሪፍ ሜሴጅ ነው ያስተላለፍከው። ብቻ እንግዲህ እንደሰማችሁት ነው። የሚሰማ ካለ አሪፍ መልእክት ነው የተላለፈው። እኛ ራሱ ትዝታችን አስቀምጠናል። እየተደረጉ ያሉ ነገሮች በጣም ለማውራት የሚሆን ለመስማት የሚከብዱ ነገሮች ናቸው። ሪል የሆነ በግልጽ ነው ጥላቻ እየተነገረን ያለው ማለት ነው። አሁን እንደምታዩት እንግዲህ ሰላማዊ ሰልፉ ለመጀመር በርካታ ሰዎች እየመጡ ነው የሚገኙትኝ እና ቆይተን እንጀምራለን። እለፉ። ኦኬ እንዳያችሁት ነው የመረጃ ትናንትና ነው የወጣው። ሀገር ጥለው በመውጣት ላይ ተብሎ ነው ፖስት የተደረገው። የአርሲ ኦርቶዶክስ ምዕመናን ናቸው ጋይስ፣ አስባችኋል አይደለ? ግን እንደዚህ ያሉ መረጃዎች ራሱ እንዳይወጡ ታፍነው ነው ያሉት። ይሄን ቪዲዮ ላሳያችሁ ላላያችሁት ማለት ነው። በጣም እጅግ ዘግናኝ የሆነ ቪዲዮ ነው። ኦኬ ኦርቶዶክሳን እየመረረን ቢሆን የምንወጣው ቪዲዮ ነው እንዳያችሁት ማለት ነው። አስባችሁት አይደለ? በአንድ ጉድጓድ ውስጥ 27 አስክሬን የተቀበረው ማለት ነው። በጣም እጅግ ያሳዝናል። ሰሞኑን እንግዲህ በአዲስ አበባ ከተማ ላይ በተለያዩ አካባቢዎች ላይ እንግዲህ ውሻ እየተለቀሙ እየተገደሉ ነበርና ለኛ ውሻዎች ለምን ተገደሉ ተብሎ ምን አይነት ቀውጢ ምን አይነት ተቃውሞ እንደተነሳ ታያላችሁ። እያንዳንዱ ኢትዮጵያዊ ውሻ ያለው ሰው ሁሉ ቪዲዮ እየሰራ ነው ያለው። ገብቷችሁ አይደለ? የክርስቲያኖች ሞት ግን ከውሻ ያነሰ ሆኖ የታየበት ሞት ነው የኦርቶዶክሳውያን ሞት ማለት ነው። በጣም እጅግ ያሳዝናል። ኦርቶዶክሳውያን ፍርዱን ለእግዚአብሔር ሰጣለን። መምህራችን መምህር ጳውሎስ በደንብ አድርገው ስለ አርሲ ጉዳይ ያወሩበት ቪዲዮ አለ። ልክ የተናገሩበት ቪዲዮ አለ። አስተምጣቸዋለሁ መጨረሻ ላይ። አሁን ማስተምጣችሁ እንግዲህ በጣም ብዙዎችን እያነጋገረ ያለውን የከንቲባውን ቪዲዮ ላስተምጣችሁ። አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። በአድዋ ድል መታሰቢያ ዝግጅት ንግግር ያደረጉት ከንቲባዋ ስለ ባህር በር ይህንን ብሏል። የባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንን በተግባር እናሳያለን፣ ወጣቱ ይዘጋጅ፣ ይህ የዚህ ትውልድ አደራ ነው ሲሉ ተደምጧል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። ኦኬ ጋይስ መረጃውን ሰማችሁት ነው እንግዲህ። መረጃ በጣም ብዙ ኢትዮጵያን እያነጋገረ ነው ያለው። በጣም ብዙዎች ሀሳብ አስተያየታቸውን እየሰጡበት ይገኛሉ። እስኪ እናንተም የራሳችሁን ሀሳብ ኮሜንት ላይ ጻፉኝ። እኔ ግን በጣም ብዙዎችን ላይክ ያደረጉት ኮሜንት ላሳያችሁ። እናንተ የራሳችሁ ልጆች በየአሜሪካ በየአውሮፓ በርገር እየመገባችሁ አሁንም ዳግም የኢትዮጵያ ሕዝብ ልታስጨርሱ ነው ወይ የሚል ኮሜንት እንግዲህ ተጽፎላችሁ አንብቤ አይቻለሁ። እስኪ ሪከርድ አድርጌ ባሳያችሁ ደስ ይለኝ ነበር ስላላሰብኩበት ነውና እናንተ የራሳችሁን ሀሳብ ኮሜንት የምታስቀምጡልኝ ይሆናል። ይህ ብቻ አይደለም፣ ሌላ ስጋት ተደቅኖላችኋል። ይህ መረጃ ስሙት። ሰሞኑን ጠቅላይ ያወጡት መረጃ ነው። አረ ጋይስ ምንድን ነው የምሰማው ነገር? እውነት ነው? ዶክተር አብይ ለእስራኤልና ለአሜሪካ ከባድ የሆነ ማስጠንቀቂያ ላከ። ኩዌትን የምትነኩ ከሆነ የራሴን የጦር እርምጃ ልወስድ ስለምችል በቶሎ እንድታቆሙ ብሎ ማስጠንቀቂያ ሰጠ። እሱን ሰምተው አሜሪካና እስራኤል ቶሎ ጦርነቱን ሊያቆሙት እንደሆነ የሚወጡ መረጃዎች አሉና እውነት ነው ወይስ ውሸት ነው? ይህንን ነገሩኝና ኮሜንት ላይ አርፌ ልተኛ።
እና ጋይስ የኛው መረጃ በጣም ብዙዎችን ያስገረመ ያለ መረጃ ነው። እንዳታስፈጀን የሚሉ ሰዎች በጣም ብዙ አሁን ስጋታቸውን እየገለጹ ነው የሚገኘውና ጋይስ እሱ ያው እየሰከሰን ቢሆን ትክክለኛ መረጃ እያቀበለን ያለው ማለት ነው። ግን ለዚህ ቪዲዮ የተሰጠውን በኤአይ ምላሽ ላስደምጣችሁና ልመለስ። ጦርነቱን የማታቆም ከሆነ ኢትዮጵያ ወደ ኢራን ተኩሳለሁ ብላለች። ጸጉሯን ነው ወይስ ልብሷን ነው የምትተኩሰው? ኧረ ተው እናንተ ልጆች። መዘዙ ለኢትዮጵያም ተርፏል። እንግዲህ እንደሚታወቀው የሁለቱ ሀገር ጦርነት ከተጀመረ በኋላ ቁጥራቸው በርከት የሚሉ ሀገራት በጦርነት ውስጥ እየተሳተፉ እንዲሁም ደግሞ ጥቃት እየተደረሰባቸው እንደሆነ የሚታወቅ ነገር ነው። ከደቂቃዎች በፊት እንደነገርኳችሁ ከሆነም እንግዲህ እንደ ባህሬን፣ ኩዌት፣ አቡዳቢን ጨምሮ እንግዲህ የተለያዩ ቦታዎች ላይ ኢራን አጸፋዊ ምላሽ ለመመለስ የአሜሪካ የጦር ቤዞች የሚገኙበት እነዚህ አካባቢ ላይ ጥቃት እየሰነዘረች እንዲሁም ደግሞ ሚሳኤሎችን እያስወነጨፈችና ጥቃቶች እንግዲህ በይፋ እየተሰነዘሩ እየተመለከትን እንገኛለን። አቡዳቢ የአየር ክልሏ ሙሉ ለሙሉ ዘግታለች። ሀገሮች እንግዲህ መግለጫ እያወጡ ነው የሚገኙት። በአቡዳቢ በኩል ጥቃት እንደተሰነዘረባቸው ጭምር ተናግረዋል። ሙሉ ለሙሉም ጭምር የአየር ክልላቸውን ዘግተዋል። በአቡዳቢ አየር ክልል ላይ ምንም አይነት አይሮፕላን ሆነ ምንም አይነት ነገር አይዘዋወርም። ኤርፖርቷም ጭምር እንግዲህ እንደምትመለከቱት ባዶ ሆኖ እየተመለከትነው እንገኛለን። ይህን ተከትሎ እንግዲህ የየመኑ ሁቲ ቡድን በቀይ ባህርና በአካባቢው ላይ እንዲሁም ደግሞ በየትኛውም የአፍሪካ ቀንድ አካባቢ ላይ የሚገኙ ባህሮችን ለመቆጣጠር እየሞከረ ይገኛል። በመጀመሪያ ላይ እንደተናገረው ከሆነ እንግዲህ የአሜሪካ መርከቦች በዛ አካባቢ ላይ የሚዘዋወሩ ከሆነ ጥቃት ሰነዝራለሁ ነበር ሲል የነበረው ነገር ግን በአሁን ሰዓት ሀሳቡን ቀይሮ እንግዲህ ምንም አይነት መርከብ በቀይ ባህርም ሆነ በዛ አካባቢ ላይ እንዲንቀሳቀስ አለመፈለጉ ወይም ደግሞ መከልከሉና ማገዱ ነው እየተነገረ የሚገኘው። ይህ ነገር እንግዲህ በአፍሪካ ቀንድ እንዲሁም ደግሞ በኤርትራና ኢትዮጵያን ጨምሮ ማለት ነው የተለያዩ ሀገሮችን ሊነካ እንደሚችል ጭምር ነው እየተነገረ የሚገኘው። የተለያዩ አሁን ስማቸውን የጠቀስኩላችሁ ሀገሮች እንግዲህ በጭንቀት ላይ ነው የሚገኙት። የሳይረን ድምጽ እያሰሙ ነው፣ መግለጫዎችን እያወጡ ነው። ከነሱም እንግዲህ አጽፋዊ ምላሽ ይሰጣሉ ወይንስ ደግሞ ለዚህ ነገር ምላሻቸው ምንድነው የሚሉት ነገሮች ይጠበቃሉ ማለት ነው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን። إثيوبيا تطلب وساطة تركيا في ملف وصول أديس أبابا إلى البحر. أبي أحمد يربط ምንድነው እያለች ያለችው ልተርጉምላችሁ። ባይዘው ያው እንደ ተጉማ አንተነነቴ ይሄ ግዴታ አለብኝ ብዬ ስላሰብኩ ነው። እያሉ ያሉት ነገር ምንድነው እስራኤሉ ጠቅላይ ሚኒስትር አዲስ አበባ መግባታቸው ምክንያት በማድረግ ጥቃት ሊሰነዝሩ ነው እና ጥቃት ሊሰነዝሩ ያሰቡባቸውን ቦታዎች ነው እየዘረዘረች ያለችው። እንዳለ ግን ዝርዝሩ ላይ ምንድነው ያየሁት? የወጣው ዝርዝር ላይ በጠቅላላ ትምህርት ቤቶችን ነው ማርክ ያደረጉት። ጠቅላላ ትምህርት ቤቶችን ነው ማርክ ያደረጉት። ይሄንንም ደግሞ ለምንድን ነው ብዬ ሳስብ በሚሰጠን የትምህርት አሰጣጥ በጣም ጭቁንነታቸውን አይተው ወታደራዊ ካምፕ መስሏቸው እና ትምህርት ቤቶችን ነው እንመታለን ብለው ማርክ ያደረጉት። እንዳልኳችሁ የወታደራዊ ካምፕ ስለመሰላቸው እና የጦር ማከማቻ ስለመሰላቸው ነው ያንን እናደርጋለን ያሉት። ተሰማችሁት ነው መላው የትርጉም አባላት እንግዲህ ትምህርት ቤት እንዳትሄዱ እያለን ይገኛል ወንድማችን ማለት ነው። እሺ የኛውን ቪዲዮ ተውትና ይሄኛው ቁም ነገር ላስደምጣችሁ። እዚህ ሰዓት የወጣ ሰበር መረጃ አለ። ይህም ሰበር መረጃ እንግዲህ ሚሳኤሉ የኢራን ሚሳኤል ምስራቅ አፍሪካ ደርሷል። በምስራቅ አፍሪካ የምትገኘው እንግዲህ ጅቡቲ አሁን ላይ በከፍተኛ ሁኔታ ላይ እየነደደች ትገኛለች። የጅቡቲ እንግዲህ የአሜሪካ ጦር ቤዝ እንደሚገኝበት ይታወቃል። ታዲያ ኢራን እንግዲህ ዛሬ በተኮሰችው ሚሳኤል በርካታ እንግዲህ ንብረቶችን ያወደመች ሲሆን የአሜሪካ የጦር ቤዝም በጅቡቲ መጠቃቱን አሁን ላይ የወጡ መረጃዎች ያሳያሉ። ጅቡቲ አሁን ላይ በከፍተኛ ሁኔታ ላይ እየጋየች ትገኛለች። በተለይም ደግሞ የቀይ ባህር ወደብና እንዲሁም ደግሞ ቀይ ባህር አካባቢ ላይ ያሉ ሀገራትም በስጋት ላይ የሚታይበት አሁን የጅቡቲ የአሜሪካ ጦር ቤዝ በዚህ ሰዓት ላይ በኢራን ሚሳኤል ኢላማ ሆኗል። ቀይ አሜሪካም ጭምር እንዲሁም ደግሞ አውሮፓ እንዲሁም ደግሞ መካከለኛው ምስራቅና አረብ ሀገራት እንግዲህ ሲተፈተኑበት የነበረው ሚሳኤል አሁን ላይ ምስራቅ አፍሪካ መድረሱን የጅቡቲ እንግዲህ የአሜሪካ ጦር ቤዝ እንደሚገኝበት ይታወቃል። ታዲያ ኢራን እንግዲህ ዛሬ በተኮሰችው ሚሳኤል በርካታ እንግዲህ ንብረቶችን ያወደመች ሲሆን የአሜሪካ የጦር ቤዝም በጅቡቲ መጠቃቱን አሁን ላይ የወጡ መረጃዎች ያሳያሉ። ጅቡቲ አሁን ላይ በከፍተኛ ሁኔታ ላይ እየጋየች ትገኛለች። በተለይም ደግሞ የቀይ ባህር ወደብና እንዲሁም ደግሞ ቀይ ባህር አካባቢ ላይ ያሉ ሀገራትም በስጋት ላይ የሚታይበት አሁን የጅቡቲ የአሜሪካ ጦር ቤዝ በዚህ ሰዓት ላይ በኢራን ሚሳኤል ኢላማ ሆኗል። ቀይ አሜሪካም ጭምር እንዲሁም ደግሞ አውሮፓ እንዲሁም ደግሞ መካከለኛው ምስራቅና አረብ ሀገራት እንግዲህ ሲተፈተኑበት የነበረው ሚሳኤል አሁን ላይ ምስራቅ አፍሪካ መድረሱን ጋይስ እንግዲህ የሰሞኑ ጦርነት የኢራንና የእስራኤል አሜሪካ በጣም ብዙ ሀገራትን ያካተተ ጦርነት እንደሆነ እንግዲህ እየሰማን ነው የምንገኘው። የቀሩ መረጃዎች አሉ አስደምጣቸዋለሁ፣ የሀገር ውስጥም የውጭም ማለት ነው። ነገር ግን እዚህ አንድ ቪዲዮ አሳያቸዋለሁ። ይህንን ክስተት በመጠቀም በአረብ ሀገር የምትኖሩ እህት ሴት ወንድሞች እንዳትሳሳቱ፣ እህቶቻችን በተለይ ሴቶች እንዳትሳሳቱ፣ ገንዘባቸውን እንዳትበሉ ምናልባት ማንቂያ ደውል የሆናችሁ ዘንድ ይህን ቪዲዮ አስደምጣቸዋለሁ። እንግዲህ እንደዚህ ያለ ጦርነት በተከሰተበት ሰዓት ቶሎ ንስሐ ግቢ ይላታል አንዱ ፓስተር ነው። የንስሐ ልጅ ናት መሰለኝና እንግዲህ ንስሐ ግቢ። በዛው እንግዲህ እንደዚህ ያሉ ነገሮች ስላሉ ልትሞችም ስለምትችል ገንዘብ ያስቀምጠሽበትን ቦታ ንገሪኝ፣ ምናልባት ከሞት እኔ እጠቀምበታለሁ። ቶቱስ ባት ይቀርባለን። ስሙት ይህን ቪዲዮ ሪል እውነት ነው። ኢንቦክስ ነው ያወራችሁን እያመጣች ያሰማችን። ሃኒ እንዴት ነሽ? ደህና ነሽ ወይ?
የኔ ቆንጆ ሁሉ ሰላም ነው? የ7 ዓመት ፍቅረኛ እንዴት ነሽ? እኔ የምልሽ አሁን በቤይሩት እና በዱባይ በሳውዲ ቦምብ ስላለ እስቲ ምናልባት ንሳ መግባት አለብሽ በመጀመሪያ። ሁለተኛ ደግሞ ገንዘብሽ የት ነው ያለው? ምናልባት እንግዲህ ያለሽ ገንዘብሽ ያለበትን ቦታ ማወቅ ስላለብኝ ነው። እንደ አጋጣሚ ከተሸኛችሁ ምናልባት ማለት መጀመሪያ ንሳ መግባት አለብሽ። ሁለተኛ ደግሞ ገንዘብሽ ያለበትን ደግሞ ለእኔ መንገር አለብሽ። እሺ ይመችሽ። የታለም እንዴ ይመስለኛል አውቆ ለቀልድ ምናምን የተሰራ ቪዲዮ መስሎኝ ነበረ። ነገር ግን የእውነት ቪዲዮ ነው አሉ። በጣም ብዙዎች የሰሩበት ነው እና ያሳዝናል። ነገር በጣም የሚያሳዝነው እነዚህ ያሉ ወንዶች አሉ። ፕሊስ ባካቸው ራሳችሁን ጠብቁ። ዛሬ ማን የሚባሉ ሰውዬ ሞቱ ተባለ በዜና። ኢራን ላይ ያሉት መሪ ማን ናቸው? አይጠፋችሁ። የክርስትና ስማቸው ይጠፋል እንጂ ቺቺ ያጠፋል። The supreme leader Ayatollah Ali Khamenei is indeed dead. አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከ ዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋዕለ ንዋይ አላፈሰሱ። አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኔዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ የተጋቡ አንስርት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉት። አባት ልጁን አቅፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርግ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ ታጽበኔም በረዶ ጻዱ። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ካልነው መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበርለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታቸው አያፍርም አለ ቸር አምላክ ሩሩ ጌታ ከኛ በላይ ለኛ የሚራራ። አሁንም ጅራፉን አነሳ እግዚአብሔር። ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጽ ጠላቶቻችንን ሊገርፍ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችን። ቅዳሴውን ልቀን እናስቀድሳለን ለምደነው በቃ የጸደቅን መሰለን፣ ግን አንድም ቀን በትክክል አስቀድሰን እናውቅ ይሆን? ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመድ ነው። ሞት ይለመዳል እንዴ? እኛ እኮ ለመድ ነው። እኛ ጋር ሲመጣ ብቻ ሊያስደነግጠን ነው። አንዴ እኮ ነው የሚሞተው። እኛ ግን ለመድ ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ኩሉ አረ የውህቡረ እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ። ኃጢአትን በመተው ስጋ ቤት ሁሉ መንገድ ሁሉ በወቅት ጥቅጥቅ አለ። እግረኛውም መኪናውም ክላክሱም ግጭቱም አክሲደንቱ ተመልሶ ራሱ የሚፈታ አይመስልም ነበረ ጾም። ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ህይወት ብሎ የተሰለፋችሁ አላችሁ። ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። በድያለሁ አጥፍቻለሁ በል። ኃጢአተኛ ሲጸጸት እግዚአብሔር ይራራል። ከዚያስ መካስ መልሶ በመሰራት ቀማኛው መጽዋች ይሁን፣ ደንቆሮው ሰማይ ይሁን፣ ድዳው አንደበቱ ይከፈት። አንደበታችንን ለበጎ ነገር የተዘጋው ይከፈት። ስንቀማ የነበርን መስጠት እንጀምራለን። የበደለ ይካስ፣ የቀማ ይመልስ፣ የገደለ ያድን። ተመለሱና ኑሩ። የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን? መከራ ውስጥ ያሉ ወገኖቻችን የሚደርስላቸው ያጡ፣ ካህናቱም ስራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። በየቀኑ የሬሳ ድርድር ቲክቶክ ላይ ዩቲዩብ ላይ ማየት ለምደነዋል። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ያኔ ዳንኤል ከክርስቶስ ልደት በፊት 590ዎቹ ዓመተ ዓለም አካባቢ የተናገረው ቃል ዛሬም በእኛ መቅደስ እየተፈጸመ ያለ ይመስላል። ዘመኑ እስራኤላውያን ከበደልና ከኃጢአታቸው ብዛት የተነሳ ወደ ባቢሎን የተማረኩበት በናቡከደነጾር እጅ የወደቁበት ዘመን ነበር። ያለመታዘዛችን ውጤት ነው መርዶ እየሰማን እንድንውል የሚያደርገን።
ትልቁ መልእክት ይትክበሩ ቤተ አቡየ ቤተ መስያጥ ነው። ራሳችንን ካስተካከልን እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁል ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሃን ደም እየፈሰሰ ይገኛል። እግዚአብሔር ፍትህን ከሰማይ ለሁላችንም ይላክልን። ይሄ ሁሉ ምናልባት አንደኛው መነሻዎች እኛስ ብንሆን የምንናገረው ንግግርና የምንኖረው ኑሮ ለእግዚአብሔር ያልተመቸ መስመራችን ለክፉዎች አሳልፎ ሰጥቶናል። እግዚአብሔር ፊቱን በሁላችንም ላይ ያብራ። እስራኤል ለእግዚአብሔር አልታዘዝ አሉ ይላል። እምቢ አሉ። በደላቸው በዛ፣ ኃጢአታቸው በዛ። መስመሩን ሳቱት። እግዚአብሔርን ከጣዖቶቻቸው በታች አደረጉት። ለእግዚአብሔር የሚገባውን ክብር ከለከሉት። በዝናብ አብቅሎ በፀሐይ አብስሎ እየመገባቸው እነሱ ግን ለቀረጹት ድንጋይ ወደ ማምለክ አዘነበሉ። ወደ ሥጋ ፈቃዳቸው ፊታቸውን መለሱ። ለእግዚአብሔር የሚታዘዝ መልካም ሰው ጠፋ። አልቦ ዘይገብር አለ ሰናይት። እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል ዳዊት። ከመይር አይመቦ ጠቢብ ዘይሐስሰው ለእግዚአብሔር። አምላኩን የሚፈልግ በጎ ሰው መልካም ሰው አጣ። ይፈልግ ዘንድ ፈለገ፣ ግን ኩሉ አረየው ህቡር አለ። ሁሉ በደለ፣ ሁሉ ረከሰ። እግዚአብሔር ሰው ፈልጎ አጣ። አልቦ ዘይገብር አለ ሰናይት። በጎ ነገርን የሚያደርግ አጠፍ አንድ ሰው አጣ ይላል። ምድር በዚያ ዘመን ተበላሸች። ስለዚህ ምርኮ ደረሰባቸው። እስራኤል አትፈርስም ብለው ከነ ኃጢአታቸው ይኖሩ ነበር። የቃል ኪዳን ሀገር ናት ብለው በደላቸው ግን የቃል ኪዳኗን ሀገር የደም ሀገር አደረጋት። የዝሙት ሀገር አደረጋት። የዘረኞች ሀገር አደረጋት። የተንኮልና የክፋት የጎጥ ሀገር አደረጋት። በዚህ ምክንያት እግዚአብሔር አዘነ በሀገሪቱ። የሰላሟ ከተማ የረብሻ ከተማ ሆነች። የእግዚአብሔር በኩሬ ብሎ የሚጠራው ህዝቡ ተሸንፎ የሚማረክ ሆነ። አለፈ ሲባል የሚያስፈራው ህዝብ ሰይፍ ይዞ እንኳን ማሸነፍ አቃተው። ጥንቃቄ አድርጉ። እጅግ አስቸኳይ ነው። ይህንን ቪዲዮ ሼር እያደረጋችሁ ላልሰሙት አድርሷቸው። በሚቀጥሉት 10 ቀናት ውስጥ የዝናብ ስርጭት መጠን በኢትዮጵያ በከፍተኛ ሁኔታ እንደሚጨምር ተገልጿል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ባወጣው አዲስ መረጃ መሰረት በቀጣዮቹ 10 ቀናት ደቡብና ደቡብ ምስራቅ ኢትዮጵያ፣ የስምጥ ሸለቆና አጎራባች አካባቢዎች፣ መካከለኛውና ደቡብ ምዕራብ ክፍሎችም፣ ምስራቅና ሰሜን ምስራቅ በእነዚህ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ የሚጠበቅ ሲሆንም በአብዛኛው ስፍራዎች የዝናብ መጠኑ መደበኛና ከመደበኛ በላይ እንደሚሆን የተገለጸ ሲሆን አልፎ አልፎም ደግሞ ከባድ ዝናብ ሊኖር እንደሚችል ተገልጿል። እስራኤልን ለማጥፋት አንድ ሚሳኤል በቂ ነው ሲሉ የሰሜን ኮሪያው መሪ ኪም ጆንግ ዩን ተናገሩ። በተጨማሪም ኢራን ሚሳኤል ከጠየቀችን ሳናቅማማ ሚሳኤል እንሰጣታለን በማለት ተናግረዋል። አስፈሪው የሰሜን ኮሪያው መሪ ኪም ጆንግ ዩን እስራኤልን ለማጥፋት አንድ ሚሳኤል በቂ ነው፣ እኔ ኢራን እንግዲህ ሚሳኤል ከጠየቀችን ሳላቅማማ እሰጣታለሁ በማለት ተናግረዋል። እውነት እስራኤልን ለማጥፋት አንድ ሚሳኤል በቂ ነው? ሐሳባችሁን ኮመንት ላይ አጋሩን። ፕላስ ምልክቷን መንካታችሁ እንዳይረሳ።